ሰላም ሰላም እንደምን አላችሁ? ዛሬ ማይክሮሶፍት ወርድ ላይ ፔጅ ነምበር፣ ቴብል ኦፍ ኮንተንት እንዲሁም ፔጅ ብሬኪንግ እንዴት በቀላሉ እንደምናስገባ የማሳያችሁ ይሆናል። በደንብ ለመከታተል ሞክሩ። እንዲሁም ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ሰፖርት እንድታደርጉኝ በአክብሮት እጠይቃለሁ። ከዛ የሆነ ወርድ እንከፍታለን። ለምሳሌ አንድ ማይክሮሶፍት ወርድ አዝ ኤግዛምፕል ያዘጋጀሁትን እዚህ ጋር ከፍቻለሁኝ። አሁን የማሳያቸው የሚሆነው እንዴት ቴብል ኦፍ ኮንተንት በቀላሉ ክሬት እንደምናደርግ ይሆናል ማለት ነው። እዚህ ጋር ሆም ላይ ትገባላቸው። ሆም ስትገቡ እዚህ ጋር ስታይል የሚሉ ምርጫዎች ይመጣሉ። እነዚህ ስታይል የሚሉ ምርጫዎች ለአጠቃቀም ምቹ እንዲሆኑ እችን ቀስት እንነካለን። ልክ እችን ቀስት በምንነካ ጊዜ በራይት ሳይድ ይመጡልናል። እንደምታዩት ሄዲንግ 1፣ ሄዲንግ 2፣ ሄዲንግ 3፣ ሄዲንግ 4 እያለ ይቀጥላል። ብዙ ሄዲንጎች አሉን። ይህንን ሄዲንግ 1ን የምንሰጠው ለቻፕተሩ ለሜን ታይትል ነው። ለምሳሌ እዚህ ጋር የቻፕተሩ ሜን ታይትል የቱ ነው? ኢንትሮዳክሽን የሚለው ነው ማለት ነው። ከዛ በመቀጠል ሄዲንግ 2ን ለ1.1 እንሰጣለን። ሄዲንግ 3ን ደግሞ የምንሰጠው ለእንደዚህ 1.111 ሲግኒፊካንት ኦፍ ስተዲ የሚለው እንደዚህ ነው የምንሰጠው ማለት ነው። ግን ይህንን ከመስጠታችን በፊት መጀመሪያ ሄዲንጉን ባይት ሰልፍ ማስተካከል አለብን ማለት ነው። እዚህ ጋር ሄዲንግ 1 ክሊክ እናደርግና ራይት ክሊክ በማድረግ ሞዲፋይ የሚለውን በመጫን ሞዲፋይ ስንጫን እንደዚህ አይነት ታብ ያመጣልናል። ማንኛውም ዶክመንት ሲሰራ የሚጻፈው በታይም ኒው ሮማን መሆን አለበት ማለት ነው። ስለዚህ ታይም ኒው ሮማን መሆኑን ቼክ እናደርጋለን። ስለዚህ የቻፕተሩ ሜን ታይትል ደግሞ ፎንት ሳይዙ 14 መሆኑን ቼክ እናደርጋለን። 14 እናደርጋለን። ቦልድ መሆን አለበት። ቦልድ መሆኑን ቼክ እናደርጋለን። እዚህ ጋር ደግሞ አውቶማቲክ መሆኑን ቼክ እናደርጋለን። ሌላ ከሆነ እዚህ ጋር እንነካና አውቶማቲክ እናደርጋለን ማለት ነው። ሄዲንግ 1ን ካስተካከልን በኋላ ወደ የት እንሄዳለን? ወደ ሄዲንግ 2 እንሄዳለን ማለት ነው። ሄዲንግ 2 እዚህ ጋር ክሊክ እናደርግና ራይት ክሊክ በማድረግ ሄዲንግ 2ን ሞዲፋይ እናደርጋለን። ሄዲንግ 2 ላይ የቻፕተሩ ሰብታይትል አለው አይደል? እዚህ ጋር እንደምታዩት 1.1 ባክግራውንድ ኦፍ ዘ ስተዲ የሚለው የቻፕተሩ ሰብታይትል ነው። ሜን ታይትሉ ኢንትሮዳክሽን ነበርና ማለት ነው። ታይም ኒው ሮማን መሆኑን ቼክ እናደርጋለን። 14 ላይ መሆኑን ቼክ እናደርጋለን። ቦልድ መሆኑን ቼክ እናደርጋለን። ነገር ግን ይሄ በካፒታል ሌተር አይጻፍም። እዚህ ጋር እንደምታዩት ኢንትሮዳክሽን የሚለው ሙሉ በካፒታል ሌተር ነበር። ይሄንኛው ግን አፐር ኬዝ አይጻፍም ማለት ነው። ከዛ እዚህ ጋር አውቶማቲክ መሆኑን እንዳትረሱ። ከዛ እዚች ጋር ደግሞ ያላሳየዋችሁ እዚች ጋር አድ ቱ ዘ ስታይል ጋለሪ የምትለዋን ራይት መሆኗን ካረጋገጣችሁ በኋላ ኦኬ ትላላችሁ ማለት ነው። ከዛ ወደ ሄዲንግ 3 እንሄዳለን። ሄዲንግ 3ንም እንደዚሁ ካስተካከልን በኋላ ሞዲፋይ እንላለን። ታይም ኒው ሮማን መሆኑን ቼክ እናደርጋለን። ከዛ 12 ላይ መሆኑን ቼክ እናደርጋለን። እስካሁኑ 14 ላይ ነበረ። ይሄ 12 ላይ መሆኑን ቼክ እናደርጋለን። ከዛ ቦልድ መሆን የለበትም። ከዛ አድ ቱ ስታይል ጋላሪ የሚለውን ቼክ እናደርግና ኦኬ እንላለን ማለት ነው። ከዛ በመቀጠል እንዴት ለእያንዳንዱ ታይትል ሄዲንግ እንደምንሰጥ እናያለን። እዚህ ጋር እንደምታዩት የቻፕተሩ ዋና ታይትል ኢንትሮዳክሽን የሚለው አለ። ይህንን ሰሌክት እናደርግና እዚህ ጋር ሄዲንግ 1 እንሰጠዋለን ማለት ነው። ልክ ሄዲንግ 1 ስንሰጠው ምን አደረገልኝ? በ14 አደረገው። ታይም ኒው ሮማን ነው። ከዛ በመቀጠልም 1.1 የሚለውን ሄዲንግ 2 እንሰጣለን ማለት ነው። 1.1 ሰሌክት ሄዲንግ 2 እንሰጣለን። ከዛ 1.2 የሚለውን እንደዚሁ ሄዲንግ 2 እንሰጣለን ማለት ነው። ሄዲንግ 2 ከዛ 1.3 የሚለውን ሄዲንግ 3 እንሰጣለን ማለት ነው። እዚህ ጋር ሄዲንግ 3 እንሰጣለን። 1.11 ያለ እስከ 4 የሚደርስ ከሆነ ሄዲንግ 4 መስጠት እንችላለን ማለት ነው። እኔ ጋር አሁን እስከ 3 ስለሆነ ነው። ከዛ በመቀጠል ቻፕተር 2 ኦብጀክቲቭ አለ። ይህንን ምን እሰጣለሁ? ሜን ታይትል ስለሆነ የቻፕተሩ ሄዲንግ 1 እሰጣለሁ። ከዛ በመቀጠል 1.2 የሚለውን ሄዲንግ 2 እሰጣለሁ ማለት ነው። ሄዲንግ 2 ከዛ በመቀጠል እንደዚህ ቻፕተር 3 ሊትሬቸር ሪቪው ሄዲንግ 1 ሰጣለሁ። ቻፕተር 3 ላይ እንደዚህ ሄዲንግ 2 ሰጣለሁ። እዚህ ጋር ሜንን ሄዲንግ 3 ሰጣለሁኝ ማለት ነው። እዚህ ጋር ሄዲንግ 3 ሰጣለሁ። ከዛ በመቀጠል ይሄም ሄዲንግ 3 እንደዚህ አስገባለሁ። እዛ እንደዚህ እያልኩኝ እስከ መጨረሻው እሄዳለሁ ማለት ነው። ሄዲንግ ይሄንንም ሄዲንግ 3 እሰጣለሁ ማለት ነው። ይሄንኛውንም እንደዚሁ ሄዲንግ 3 እሰጣለሁ። እንደዚህ እያልን እየቀጠልን ከዛ ቻፕተር 4 እንሰጣለን። ሄዲንግ 1 እንሰጣለን ማለት ነው።
ልክ እንደዚህ አድርገን ሙሉ በሙሉ ከጨረስን በኋላ ወደ መጀመሪያው ፔጅ እንመጣና ፔጅ ቴብል ኦፍ ኮንተንት ማስገባት የፈለግንበት ቦታ ላይ ክሊክ እናደርጋለን። ክሊክ ካደረግን በኋላ ሪፈረንስ የምትለዋን ክሊክ እናደርጋለን። ልክ እዚህ ጋር ክሊክ ካደረግን በኋላ እዚህ ጋር እንደምታዩት ቴብል ኦፍ ኮንተንት የሚላለን ቴብል ኦፍ ኮንተንት ክሊክ እናደርጋለን። ከዛ እንደዚህ አይነት ምርጫዎች ይመጣላቸዋል። ከነዚህ የምትፈልጉት ምርጫ ትመርጣላችሁ። እኔ ለምሳሌ አውቶማቲክ ቴብል ቱ የሚለውን በመርጥ እንደዚህ ክሊክ በማደርግበት ጊዜ በራሱ አውቶማቲክ የሆነ ቴብል ኦፍ ኮንተንት ክሬት አደረገልኝ ማለት ነው። አሁን ለምሳሌ ወደ ቻፕተር 4 መሄድ ከፈለኩኝ ኮንትሮል ፕላስ ደብል ክሊክ ካደረኩኝ ኮንትሮል እንጫና ደብል ክሊክ ስናደርገው ወደ ቻፕተር 4 ይወስደናል ማለት ነው። ስለዚህ ይሄ አውቶማቲክ ነው ማለት ነው። በቀላሉ እንደዚህ አድርገን ቴብል ኦፍ ኮንተንት ክሬት ማድረግ እንችላለን ማለት ነው። አሁን ደግሞ እንዴት በቀላሉ ፔጅ ነምበር እና ፔጅ ብሬኪንግ እንደምናስገባ የማሳያችሁ ይሆናል። እንደሚታወቀው ቴብል ኦፍ ኮንተንት፣ አክኖሌጅመንት፣ አብሪቬሽን የመሳሰሉት የሚጻፉት በሮማን ነምበር ነው። ፔጅ ነምበራቸው የሚጻፈው በሮማን ነምበር ነው። እስከምን ድረስ? እስከ ኢንትሮዳክሽን ድረስ ያሉት የሚጻፉት በሮማን ነምበር ነው። ከኢንትሮዳክሽን በኋላ የሚጻፈው በአረቢክ ነምበር ነው። ስለዚህ መጀመሪያ ሮማን ነምበር ከማስገባታችን በፊት ፔጅ ብሬኪንግ ያስፈልገናል። ፔጅ ብሬኪንግ የሚያስፈልገው ለምሳሌ ሮማን ነምበሩ ከከቨር ፔጁ እንዳይጀምር ከፈለግነው ቦታ እንዲጀምርልን ፔጅ ብሬኪንግ ያስፈልገናል። ስለዚህ እዚህ ጋር ከቨር ፔጁ ላይ ክሊክ አደርግና ይህንን እንደ ከቨር ፔጅ ብንወስደው ምን ሄዳለሁ ማለት ነው? ላይአውት የሚለው ሄዳለሁ። ከዛ ብሬክ ከዛ ኔክስት ፔጅ ብሬክ የሚለው ሴክሽን ብሬክ ላይ ኔክስት ፔጅ የሚለውን ክሊክ አደርጋለሁ። ስለዚህ በዚህ በአንድና በሁለት መካከል ፔጅ ብሬኪንግ አለ ማለት ነው። ፔጅ ብሬኪንግ አስገብቻለሁ። ይህ መኖሩን አለመኖሩን ለማወቅ ከፈለግን እዚህ ጋር ሆም ላይ ታብ ሆም እናደርጋለን። ከዛ እቺን ምልክት እንነካለን። እዚህ ጋር እቺን ስንነካ እዚህ ጋር እንደምታዩት ሴክሽን ብሬክ ኔክስት ፔጅ ይላል ማለት ነው። ከዛ ይሄን ክሊክ አደርጋለሁ ማለት ነው። ለመደለት ከፈለጋችሁ ሴክሽን ብሬኩን እዚህ ጋር ሴሌክት አድርጋችሁ ዲሌት ማድረግ ትችላላችሁ ማለት ነው። ከዛ ቁጥራችን እንዲጀምርልን ከምንፈልገው ቦታ ክሊክ እናደርጋለን። እዚህ ጋር አሁን እኛ የምንፈልገው ከቴብል ኦፍ ኮንተንት ጀምሮ እስከ ኢንትሮዳክሽን ድረስ በሮማን ነምበር እንደሆነልን እንፈልጋለን። ስለዚህ እዚህ ጋር ክሊክ እናደርጋለን። ከዛ በመቀጠል ኢንሰርት ላይ እንሄዳለን። ኢንሰርት ከሄድን በኋላ ከዛ ፔጅ ነምበር ከዛ እዚህ ጋር እንደምታዩት ፔጅ ነምበሩ የት ጋር ይሆንላችሁ እያለ ነው። ቶፕ ኦፍ ዘ ፔጅ ይሆን እያለ ነው። እዚህ ጋር ቶፕ እንደዚህ ምርጫ አለ። በጣም ብዙ ምርጫዎች አሉ። እንደዚህ ስክሮል ያደረጋችሁ ወደ ታች ማየት ትችላላችሁ ማለት ነው። በተም ላይ ይሆን ይላል። በተም ላይ ደግሞ አሁንም እንደዚሁ በተም ላይ በዛም ብዙ ምርጫዎች አሉ። ከነዚህ ምርጫዎች የፈለጋችሁትን መምረጥ ትችላላችሁ ማለት ነው። ይሄው እንደምታዩት እነዚህ ብዙ ምርጫዎች አሉ እያለ ነው። እኛ የምፈልገው አሁን በተም ላይ ነው የምፈልገው። ስለዚህ አሁን ለምሳሌ እኔ ይሄንን ፈለኩ እንበልና ይሄንን ፈለኩ እንበል። ይሄን ክሊክ አደርጋለሁ። ከዛ በመቀጠልም ይሄን ክሊክ ካደረኩ በኋላ አሁንም እዛው ፔጅ ነምበር ላይ ገባና ምን ሄዳለሁ? ፎርማት ፔጅ ነምበር የሚለውን ክሊክ አደርጋለሁ። ፎርማት ፔጅ ነምበር ነካለሁ። ልክ እንደዚህ ከነካው በኋላ ይህ ምርጫ ይመጣልኛል። እዚህ ጋር የተቀመጠው በአረቢክ ነምበር ነው። እኛ የምንፈልገው ግን ሮማን ነምበር ስለሆነ ይችን ሮማን ነምበር ክሊክ እናደርግና እዚህ ጋር ቁጥሩ ከስንት ጀምር እያለኝ ነው። ከአንድ አላለሁኝ። ከአንድ ካደረግኩ በኋላ ክሊክ አደርጋለሁ። እንደምታዩት እዚህ ጋር ዋን እዚህ ጋር በሮማን ነምበር ዋን አደረገልኝ። ከዛ በመቀጠል ቺንቱ አክኖሌጅመንት 3 ከዛ ኢንትሮዳክሽን ላይ እንደምታዩት አንድ ብሎ ጀመረ ማለት ነው። ኢንትሮዳክሽን ከዛ በመቀጠል አሁን እዚህ ጋር ይሄንን በሌላ ከፈለጋቸው ኢንትሮዳክሽን 1 2 3 እያለ የቀጠለውን በሌላ መቀየር ከፈለጋቸው አሁንም እዚህ ጋር ኢንሰርት ላይ ትገቡና ፔጅ ነምበር እና ገባላችሁ። ፖዚሽኑን ከፈለጋችሁ ፖዚሽኑን ትቀይራላችሁ። ፎርማት ከፈለጋችሁ እዚህ ጋር ገብታችሁ ፎርማቱን ትቀይሩና ከዛ ኦኬ ስትሉት እንደዚህ ያስገባላችኋል ማለት ነው። ከዛ በመቀጠልም እንደምታዩት እዚህ ጋር ፔጅ 1 ብሎ ከቨር ፔጁ ላይ አምጥቶብናል። እኛ ደግሞ ከቨር ፔጁ ላይ ፔጅ 1 እንዲል አንፈልግም። ስለዚህ ምን እናደርጋለን? አሁንም ኢንሰርት እንገባለን። ከዛ እዚህ ጋር ከቨር ፔጅ የምትለዋን ክሊክ እናደርጋለን። ምርጫዎች አሉ፣ ብዙ ምርጫዎች። ከዚህ አንዱን መርጠን ለምሳሌ ክሊክ ባደርግ ይሄው እንደምታዩት እዚህ ጋር እንደዚህ መጥቶልኛል።
ከዛ እኔ ይሄንን ስለማልፈልገው ይሄንን እንደዚህ ሴሌክት እያደረኩኝ አጠፋለሁ ማለት ነው። እንደምታዩት ግን እዚህ ጋር ዋን የሚል የፔጅ ነምበር ምልክት የለም ማለት ነው። ይህን ይመስላል። ከተመቻቸው ሰብስክራይብ ማድረግ እንዳትረሱ። ይመቻቸው።